ሰላም ጤና ይስጥልን እንደምን አላችሁ? ይህ ይባላለሁ በአዲስ ኮንቴንት በዜና ፎርም ይዤላችሁ መጥቻለሁ። አብራችሁን ቆዩ። ገበሬዎች የበርበሬ ማሳቸው በበረድና በተለያዩ ተባዮች መበላቱ ተነገረ። በረድ የጎዳባቸው አንዳንድ ገበሬዎች እንደተናገሩት በርበሬውን በጣም በረድ ተመጨፍጨፉ የተነሳ ግንዱን ብቻ መቅረቱን ተናግረዋል። ይሄ ደግሞ ተፈጥሯዊ በመሆኑ ፈጣሪ ምሕረቱን እንዲልክ እንለምናለን ብለው ተናግረዋል። በርበሬው አሁን በአዲስ ደግሞ እያካቸለ ቢሆንም ተንግዲህ ያው ቃሪያ ቢያወጣም ቀኑ በሄደበት ምክንያት ዝናብ ወደፊት ስለሚቀንስ አሳሳቢ ደረጃ ላይ ወድቋል ብለው ተናግረዋል። እንዲሁም በርበሬው እርሻ አንድ ገበሬ እንዳገኘሁት ያው እኔ ይሄም የራሴ እርሻ ነው። ያው ሌላ ቦታም ስላለኝ ያው ትንሽ በበረድ ተጎድታለች። ያው ትንሽ ላሳያችሁ ሞክራለሁ፣ ግን አሁን የተወሰነ እያከቸለ ነው። በሚገርመው ደግሞ በቆሎ ላሳያችሁ። ይሄን በቆሎ እንዴት እንደተመታ ይሄ በረዱ ጨፍጭፎት ይቺ ብቻ ነው ያለች። አዩ ይሄኛው በቆሎ ብቻ ይሄ ቅጠሉ የለም እንዳለ ቅጠሉ የለም። በረዱ እንኳን ይሄኛው ያልቻለውን ይሄ እንዴት ሊችል ይችላል? ይሄ መቋቋም አይችልም። በጣም ቅጠሉ ዊክ ነው። ስለዚህ በዛ ምክንያት ዲስትራክት ይሆናል ማለት ነው። ስለዚህ ያው የፈጣሪ ፋንታ ስለሆነ ምንም ማድረግ አይቻልም። በነገራችን ላይ ያው እንግዲህ ዛሬ አዲስ አመጣላችሁ እርሻ ጉብኝት ውስጥ በቆሎ ጥሬው ይጋጣል አይጋጥም የሚለው ራሱ አንድ አሳሳቢ ነገር ሆኗል። በገጠር አካባቢ አንዳንድ አካባቢዎች ላይ እንደ አንተ ዝንጀሮ ነህ ጦጣ ነህ ወይንስ የሆነ አውሬ ነህ ወይ ይሄን ጥሬ በቆሎ የምትመገበው ምናምን ብሎ የሚያወሩ አሉ። ዛሬ ግን እኔ ጥሬውን በቆሎ እስኪ እየበላው ላሳያችሁ። እኛ አካባቢ ጥሬ በቆሎ መብላት ይችላል። በጣም ጩርቃ ከሆነ ጩርቃ ይባላል። በጣም ገና በጣም ጠንከር ሳይል ኮንቴንት ኦፍ ኒውትሪየንት ራሱ በጣም ሃይ ነው እና እኛ አካባቢ ይግጡታል ማለት እኔም እግጠዋለሁ። እና ግቢ እያለሁ ድሮ ጥሬ በቆሎ ይጋጣል አይጋጥም የሚል ጭቅጭቅ ጓደኞቻችን ጋር እንነሳል። አንተ እንዴት ይሄን ትግጣለህ ምናምን የሚል ንግግር ማለት ነው። ግን አሁን ጥሬውን እስኪ ላሳያችሁ እንዴት እንደሚጋጥ አብራችሁን ቆዩ። ቤተሰብ በረድ ማለት ግን በጣም ከባድ ነው። ታውቃላችሁ አድርጎ እንዴት እንደመለመለው ቅጠሉን እንዴት እንዳራገፈው። አረ በስመ አብ። እስኪ አንድ ጥሬ በቆሎ እየጋጡ ላሳያችሁ ነው። ትንሽ የቆመውን ከምቆርጥ ለምን ዛሬ እቺኛውን ለምን አልቆርጥላትም? እቺኛ ሎክ እስኪ ወደዛ ጥላ ስር እንሂድ። ትንሽ ካሜራን በጣም እያስቸገረኝ ነው። ካሜራ መቅረጫ በእጄ እየተጠቀም ስለሆነ አቤት እንዴት እንደተጎዳገ ሉክ ወደዛ ልሂድ ብዬ ማለት ነው። ዛፉ ስር የሆነ ሾክ ዛፍ ነው እዩት። እና እንዴት ሾክ እንደገባብኝ ግሬ ስር ላሳያችሁ። ቆይ ምን አይነት ነው በእናታችሁ? እዩት። ምን አይነት መርዛም ነው ሁሉ ይሄ ጫማ ውስጥ አልገባም። አላየሁትም ነበር እየተጓዝኩኝ ጤብ አላለም። ይሄ ወጣት። ለማንኛውም ጥሬዋን በቆሎ እየተጋጠች እናሳያችሁ። አብራችሁ ቆዩ። ያ ትንሽ ካሜራ ጥረት ችግር አለ። አይታያል ፋሚሊ እንዴት በነገራችን 660 የሚባለው ዝርያ አይነት ነው። በጣም ብዙ አይነት የበቆሎ ዝርያ አለ። 660 የሚባለው ነው። በቃ አሁን አስቸገረኝም። እንዴት እኔን ፈጭ እየቹት ወተት እንዳይመስላችሁ የዚህ ምን ቤተሰብ በጣም ጠብቋል ማለት ጎብጧል ማለት ሊደርቅ አስቧል ማለት ጩርቃ አይደለም። ትንሽ አስቸግራል ለመብላት። እና ጥሬ በቆሎ ይበላል። ለማንኛውም ኒውትሪየንቱ ከፍተኛውን ኒውትሪየንት አለው። እናንተ ስተሚበስል ኒውትሪየንቱ ስተሚለቅ እያበሰላችሁ እንዴት አይጉድም?